በበጀት ዓመቱ 8 ወራት 4.3 ቢሊዮን ዶላር ሬሚታንስ ለመገኘቱ የኢትዮጵያ ዲያስፖራ አገልግሎት ገለጸ። በአገልግሎቱ የ9 ወራት አፈጻጸም ውይይት እየተካሄደም ይገኛል። የአገልግሎቱ መስሪያ ቤት ዋና ዳይሬክተር አምባሳደር ፍጹም አረጋ በበጀት ዓመቱ በኢትዮጵያ ኢኮኖሚ ልማት ላይ የዲያስፖራ ተሳትፎ እድገት እያሳየ ስለመምጣቱ ገልጸዋል። ላብነትም በ8 ወራት ጊዜ ውስጥ ብቻ 4.3 ቢሊዮን ዶላር ሬሚታንስ ስለመገኘቱ ተናግረዋል። እዚህ ጉዳይ ላይ እንቆያለን። የተወደዳችሁ ይህንን ውይይት እየተከታተለ የሚገኘው ዘጋቢያችን ሞላ ለማየሁ ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ ሞላ፣ እንደምን ቆየ? በውይይቱ ምናልባት በ8 ወሩ ወይ ደግሞ ያለፉት ወራት ከተመዘገበው አፈጻጸም ጎን ለጎን በበጀት ዓመቱ የዲያስፖራው ተሳትፎ መገለጫ ነጥቦቹ ምንድን ናቸው የሚለውን ንገረን እስኪ። አመሰግናለሁ። እንግዲህ ኢትዮጵያ እንደሚታወቀው ከፍተኛ ቁጥር ያላቸው ዜጎችና ኢትዮጵያውያንና ትውልደ ኢትዮጵያውያን በውጭ ከሚኖሩ ሀገራት መካከል አንዷ ናት። መረጃዎች እንደሚጠቁሙት ከ3 ሚሊዮን በላይ ኢትዮጵያውያንና ትውልደ ኢትዮጵያውያን በውጭ ሀገር ይኖራሉ። እንግዲህ ባለፉት ዓመታት እነዚህ ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገር ልማት የሚያደርጉት አስተዋጽኦ እዚህ ግባ የሚባል አልነበረም። ከለውጡ ወዲህ በተሰሩ የተለያዩ ማሻሻያ ስራዎች የዲያስፖራውን ወይም በውጭ የሚኖሩ ኢትዮጵያውያን ተሳትፎ ማሳደግ ተችሏል። ለአብነትም እንግዲህ ባለፉት 8 ወራት 4.3 ቢሊዮን የአሜሪካን ዶላር ከውጭ ከሚኖሩ ኢትዮጵያውያን ገቢ ወይም ሬሚታንስ መገኘቱን ነው እንደ ማሳያነት የተጠቀሰው። በዛሬው ዕለት እየተካሄደ በሚገኘው ያለፉት 9 ወራት የዲያስፖራ ተሳትፎ በአገር ልማት ላይ ምን ይመስላል በሚለውና በተሰሩ ስራዎች ላይ ነው እንግዲህ የዲያስፖራ አገልግሎት ከባለድርሻ አካላት ጋር ምክክር እያደረገ የሚገኘው። ይህ ቁጥር ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ መሆኑና መጨመሩን ነው እንግዲህ የአገልግሎቱ ዋና ዳይሬክተር አምባሳደር ፍጹም አረጋ የተናገሩት። እንደሚታወቀው ከለውጡ ወዲህ የተለያዩ ማሻሻያ ስራዎች በተለይም ደግሞ ኢትዮጵያውያንና ትውልደ ኢትዮጵያውያን በሚኖሩባቸው ሀገራት ዜጋ ተኮር እና በአገር ልማት ላይ ባይተዋር ከመሆን ይልቅ በኢኮኖሚው ለተሳትፎ እንዲያደርጉ የተለያዩ ስራዎች ተሰርተዋል። በእነዚህ ምክንያት ወደ ሀገራቸው መለስ ብለው ኢኮኖሚውን ከመደገፍ ዜጎቻቸውን ከመደገፍ አኳያ ከፍተኛ ስራ መሰራቱ ነው በዛሬው ዕለት የተካሄደ በሚገኘው የግምገማ መድረክ ላይ የተነሳው። እንግዲህ ከዚህ በተጨማሪ በብሔራዊ ጥቅም ላይ የተለያዩ ስራዎች እየተሰሩ መሆኑን ለአብነትም በታላቁ የኢትዮጵያ ህዳሴ ግድብ ላይ በመላው ዓለም የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገር ውስጥ ካሉት ኢትዮጵያውያን ጎን ለጎን የግድቡን ግንባታ ከመደገፍ አኳያ አስተዋጽኦ እያደረጉ መሆኑን ተጠቅሷል። በተለይም ባለፉት 3 ወራት ለመስራት ከታሰበው የግድቡ ማጠናቀቂያ ወይም ፍጻሜ ለማድረስ የቦንድ ሽያጭ ላይ ከ1 ሚሊዮን ዶላር በላይ እዚህ ጋር አስተዋጽኦ ማድረጋቸው ነው የተነሳው። በተለይም ደግሞ በውጭ ሀገርና የሚኖሩ ኢትዮጵያውያን በኢትዮጵያ ብሔራዊ ጥቅም ላይ ከፍተኛ አስተዋጽኦ እያደረጉ መሆኑና በተለያዩ ማህበራዊ አገልግሎቶች ላይ በዚህ ሀገር ውስጥ በሚኖሩ ዜጎች ላይም ተሳትፎ እያደረጉ መሆኑ ተነስቷል። ከዚህ በተጨማሪም ዲያስፖራው በተለያዩ የኢኮኖሚ መስኮች ላይ የሚያደርጉት አስተዋጽኦ ሬሚታንስ ወይም የውጭ ምንዛሬን በህጋዊ መልኩ ከመላክ በተጨማሪ በኢንቨስትመንት ተሳትፎ እያደረጉ መሆኑ ተነስቷል። በተለይም ባለፉት 8 ወራት ከ800 በላይ ትውልደ ኢትዮጵያውያን በሀገር ልማት ላይ በተለይም በተለያዩ መስኮች በኢንቨስትመንት መሳተፋቸው ተገልጿል። በዋናነት በኢኮሜርስ፣ በፊንቴክ፣ በቴክኖሎጂ ነክ በሆኑ ክፍያዎችና ከውጭ ሀገር በተለያዩ ሀገራት ላይ የሚወስዱትን የቀሰሙትን ቴክኖሎጂ እውቀት በኢንቨስትመንት መልክ ወደ ሀገራቸው በማምጣት ለዜጎች የስራ እድል መፍጠራቸው ተነስቷል። ከ800 በላይ ኢትዮጵያውያንም በተለያዩ በግብርና በቴክኖሎጂ ነክ መሰማራታቸው ተገልጿል። እንደሚታወቀው እንግዲህ የዲያስፖራ ተሳትፎ በተለይም ደግሞ በሀገር እውቀት በሽግግር በማድረግ አኳያ አስተዋጽኦ ቀላል የማይባል እንደሆነ ይታወቃል። በሀገር ውስጥ ከሚያደርጉት ተሳትፎ ባሻገርም በዓለም አቀፍ ደረጃ በኢትዮጵያ ላይ የሚቃጡ የዲፕሎማሲ ጫናዎችን በመመከት ከፍተኛ አስተዋጽኦ እያደረጉ መሆኑ ተገልጿል። እንግዲህ በኦሮሚያ ክልል ሸገር ከተማና በድሬዳዋ ከተማ አስተዳደር ለዲያስፖራው የመኖሪያ ቤት ጥያቄ መፍትሄ ከማድረግ አኳያ ጥሩ የሚባል እንቅስቃሴዎች መኖራቸው ተገልጿል። በሸገር ከተማ 90 የሚሆኑ ዲያስፖራዎች በማህበር ተደራጅተው የቤት መስሪያ ቦታ ለማግኘት እንቅስቃሴ መሆናቸውም በአዎንታዊነት ተገልጿል። በተለይ በመንግስት የተወሰደው የማክሮ ኢኮኖሚ ማሻሻያ የዲያስፖራውን በአገር ልማት ላይ የሚያደርገውን አስተዋጽኦ እያሳደገው መምጣቱን የአገልግሎቱ ዋና ዳይሬክተር አምባሳደር ገልጸዋል። የክልል ባለድርሻ አካላትም ለኢንቨስትመንት ተሳትፎ ቦታዎችን ከማቅረብ አኳያ አስተዋጽኦ እያደረጉ መሆኑ ተገልጿል። እናመሰግናለን ሞላ ለማየሁ በቀጥታ መስመራችን መረጃዎችን ስላጋራሃን። መልካም ቀን።